በዛሬ ቪዲዮ የሺሊምቤ ማጂክ ሚስጥራትን አብረን እንመለከታለን። ቪዲዮ እንደሚመቻችሁ ስለማልጠራጠር ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። የመጀመሪያው በሺሊምቤ የቀረበው አስገራሚው የካርድ ማጂክ። ሺም የካርድ ማጂኮችን በመስራት ይታወቃል። ነገር ግን በአሜሪካ ጎት ታለንት ላይ የሰራው የካርድ ማጂክ በዓለም ላይ ትልቅ እውቅና እንዲያተርፍና በብዙዎች አድናቆት እንዲያገኝ ረድቶታል። በዛሬ ቪዲዮ ላይ የሰራውን የማጂክ ሚስጥራትን አብረን እንመለከታለን። በመጀመሪያ ትሪኩ ምን ነበር? ሺን ለማጂኩ ስራ ታይራ ባንክ ወደ መድረኩ ብትመጣ ደስተኛ እንደሚሆን ይናገራል። ታይራም ወደ መድረኩ በመሄድ ፍቃደኝነቷን ታሳያለች። ከዚያም ሺን ጠረጴዛው ላይ በርከት ያሉ ካርታዎችን ዘርግቶ በማስቀመጥ ታይራ የፈለገችውን አንድ ካርታ እንድትመርጥ ይነግራታል። በመረጠችው ካርታው ላይም ስሟን ትጽፋለች። ሺንም ለታዳሚው ካርታውን ማሳየት ይጀምራል። በመቀጠልም ስሟን ጽፋበት የነበረውን ካርታ በእጁ ይዞት ከነበረው ካርታ ጋር ይቀላቅለዋል። አሁን አስገራሚ ነገር እናያለን። ሺን ማጂኩን በመጠቀም መርጦ የነበረውን ካርታ በካርታዎቹ የላይኛው ክፍል እንዲታይ ያደርጋል። ከዚያም ካርታውን ይወስድና ከለበሰው ሸሚዝ ውስጠኛ ክፍል ባለው ደረቱ ላይ ያሸዋል። ካርታውንም ሲያወጣ አስገራሚ ነገር ታያላችሁ። የንግስቷ ምስል የነበረበት የካርታው የፊት ለፊተኛው ክፍል ባዶ ሆኖ ነበር። ቀጥሎም ደረቱን ሲያሳይ ካርታው ላይ የነበረው ምስል ደረቱ ላይ እንደ ንቅሳት ተሰይሞ ነበር። በመጨረሻም ካርታውን ወደ ነበረበት ቦታ በመመለስ አስገራሚው ማጂኩን ይቋጫል። እና ይሄ ሁሉ እንዴት ተፈጠረ? እስቲ ሚስጥሩን አብረን እንመልከት። በመጀመሪያ ሺን ታይራ እንዴት የንግስቲቱ ምስል ያለበትን ካርታ ልትመርጥ እንደምትችል አውቆ ከሱ ጋር ተመሳሳይ ምስል ደረቱ ላይ ተነቀሰ። ሺን ታይራ የንግስቲቱ ምስል ያለበትን ካርታ እንደምትመርጥ ቀድሞ 100% እርግጠኛ ነበር። ይህ በማጂኩ ዓለም ታዋቂ ከሆኑ ቴክኒኮች አንዱ ነው። አማራጭን በማሳጣት የተፈለገው እንዲመረጥ ማድረግ ነው። አስተውላችሁ ካያችሁ ሺን ካርታዎቹን ጠረጴዛ ላይ ከመደርደሩ በፊት ካርታዎቹን በግልጽ አላሳየም። ሲቀጥልም ካርታዎቹ ተመሳሳይ አለመሆናቸውን የፈተሸ የለም። ሺንም ይህን አላረጋገጠም። ይህ ማለት ደግሞ ጠረጴዛው ላይ ያሉት ሁሉ የንግስቲቷ ምስል ያለባቸው ካርታዎች መሆናቸው አያጠራጥርም። አሁን ፕላን የተደረገበት ካርታ እንዴት እንደተመረጠ የገባችሁ ይመስለኛል። ስለዚህ ሺን ታይራ የምትመርጠውን ካርታ ቀድሞ ስላወቀ ደረቱ ላይ አስቀድሞ ከሾው በፊት እንዲነቀስ ረድቶታል። ይህ ምስል ሺን የማጂክ ሾውን ከማቅረቡ በፊት የተነሳው ነው። አስተውላችሁ ካያችሁ ደረቱ ላይ በከፊል የሚታይ ንቅሳት አለ። አሁን ለምን ካርታው ላይ የነበረው የታይራ ስም ደረቱ ላይ ሊኖር እንዳልቻለም የገባችሁ ይመስለኛል። ወደ ቀጣዩ የማጂክ ስራው ስናል ታይራ መርጦ የነበረው ካርታ ከሌሎች ካርታዎች ጋር ከቀላቀለ በኋላ እንዴት በዛ ፍጥነት በካርታው የላይኛው ክፍል ሊመጣ ቻለ? አሁን በእጁ ላይ የምታየው ካርታ አስቀድሞ የያዘው ሳይሆን ለዚህ ማጂክ በተሰራው ፌክ ወይም ጌሚክ ካርታ ቀይሮት ነበር። ሺን በዚህ ጊዜ ነበር ሌላኛውን ፌክ ካርታ የቀየረው እና ኬታ መጣው ትሉ ይሆናል። ሺን የጌሚክ ካርታውን ያመጣው ተቀምጦ ከሚገኘው ጠረጴዛ ከነበረው የጀርባ ክፍል ሲሆን ካሜራው እይታውን ከሱ ሲያነሳ ነበር በሚስጥር የቀየረው። አሁን ሺን ካርታውን ሲቀላቅል ከላይ የምታዩት ጌሚክ ወይም ፌክ ካርታ ነው። ካርታው ለታዳሚና ለካሜራ በዛ ያሉ መስሎ ቢታይም ካርታው ግን አንድ ሲንግል ካርታ ሲሆን መሃሉ ክፍተት እንዲኖረው ተደርጎ በዚህ ይዘት የተሰራ ነበር። ከዚያም ታይራ መርጦ የነበረውን ካርታ በጌሚኩ ካርታ በነበረው ክፍተት መሃል ይከተዋል። ከዚያም በቀላሉ የላይኛውን ክፍል በማንሸራተት ታይራ መርጦ የነበረችውን ካርታ ወደ ላይ እንዲያመጣ ያስችለዋል። በመጨረሻም ሺን ታይራ የመረጠችውን ካርታ ካነሳ በኋላ ደረቱ ላይ በማሸት ካርታው ላይ የነበረውን ምስል ያጠፋዋል። እንዴት ሊጠፋ ቻለ? ሚስጥሩ ይህ ነው። በጌሚክ ካርታው ላይ ተጨማሪ ምንም ምስል የሌለበት ካርታ ታይራ ከመረጠችው ካርታ ስር ደብቆት ነበር። እናም የታይራ ካርድ ሲያነሳ ይህም ባዶ ካርታም አብሮት ነበር በጥንቃቄ ያነሳው። እዚህ ጋር አስተውላችሁ ካያችሁ ይህ ባዶ ካርድ ከታይራ ካርታ በስተኋላ መኖሩን ትመለከታላችሁ። አሁን ማጂኩን ለመፍጠር የታይራን ካርታ በሸሚዙ በነበረው ድብቅ ኪስ ውስጥ በፍጥነት ይከተውና በግራ እጁ ደግፎ ይዘዋል። በመቀጠልም ካርታውን ያሸ በማስመሰል አስቀድሞ ይዞት የነበረውን ባዶ ካርታ ያወጣል። በመጨረሻም ደረቱ ላይ ያለውን የካርታ ንቅሳት ካሳየ በኋላ እጁን መልሶ ወደ ሸሚዙ ውስጠኛ ክፍል ይከተዋል። ከዚያም አስቀድሞ በግራ እጁ በዚህ መልኩ ይዞት የነበረውን ካርታ በአፉ በመጎተት ያወጣል። ይህ ሁሉ ግን የሚሆነው በሰከንዶች ውስጥ ነበር። ሺን እንዲህ ባለ መልኩ ነበር ይህን አስገራሚ የካርታ ማጂክ ሾው ያቀረበው። ክቡራን አድማጮቼ የዛሬን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ በማድረግ አበረታቱኝ። እንዲህ አይነትና የፊልም ዘውግ ያላቸው ቪዲዮዎች በየዕለቱ እንዲደርሳችሁ ሰብስክራይብ ማድረጉን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።